ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ ያልኩኝ ቀጥታ ወደ ጉዳይ ልግባና ቴዲ አፍሮ ይህ በዚህ ልክ ቫይራል መውጣቱ ከኢትዮጵያ ሀገር አልፎ ወደ አፍሪካን አስጠርቶ ልክ ማይክል ጃክሰን ለአሜሪካ ለእኛ አፍሪካ ደግሞ ቴዲያችን አለልን እስኪባልለት ድረስ ያደረሰበት ምክንያት ምን ይሆን ብላችሁ አስባችሁ ታውቃላችሁ? እኔ ልክ እንደ አሁንም እንደሚወራው 88ን ኃይል ተጠቅሞ የ88 ቁጥርን ኃይል ተጠቅሞ ነው ይሄ የጊዜ ሁኔታው ያለው የፖለቲካ ግርግር ሁኔታው ተጠቅሞ ነው ምናምን የሚባል ነገር ወሬ ነው። ተዉት። እኔ ስገልጸው የቴዲ አፍሮ አንድ ዘፈን ሳይሆን የለቀቀው አንድ መጽሐፍ ነው የለቀቀው። 18 ትራክ አለው አይደል? 18 ዘፈኖች ለቀዋል አይደል? በአንድ አልበም ውስጥ 18 መጽሐፍ እንደለቀቀ ሊቆጠር ይገባለት። እግዚአብሔር ነው የምላችሁ። 18 መጽሐፍ እንዳተመ ነው የሚገባው። ለዛ ነው አንድ ዘፈን የቴዲ አፍሮ አንድ ዘፈን ዝም ብለህ በቀላሉ ልትፈታው አትችልም። አንድ ዘፈን ውስጥ ያለው ቅኔ፣ አንድ ዘፈን ውስጥ ያለው ግጥም ለመፍታት ቀናቶች ይፈጁብሃል። ኤኒዌይስ በዚህ 3 ቀን ውስጥ የተፖስቱትን የቴዲ አፍሮን አልበም አስመልክቶ የተለቀቁትን ቪዲዮዎች እነዚህ ይመስላሉ። እግር ላይ የተነቀሰው ኢትዮሪካ ብሎ 18ቱን ዘፈኖች ቀኑን ሳይቀር እንትኑን ሳይቀር ተነቅሶታል። ሌላኛው ደግሞ Michael Jackson is to America as Teddy Afro is to Africa. There is no artist in Africa right now that touches the toe of Teddy Afro. This man keeps breaking ይሄኛው ደግሞ ምን እያለ ነው? አተም ይባላል። ባይዞይ አተም የካሜሮን ቤስ ቲክታከር ነው። ለቴዲያችን እያሞካሸው ይገኛል። ለአሜሪካ ማይክል ጃክሰን እንዳለ ሁሉ ለአፍሪካም ቴዲ ያለልን የአፍሪካ አርቲስቶች በሙሉ የቴዲ አፍሮን የእግር ጣት መንካት አይችሉም። ከሁለት አስርታት ዓመት በፊት ጀምሮ ሪከርዶችን ሲበጣጥስ ሲሰባብር የመጣ ሰው ነው ምናምን እያለ ብቻ እያሞካሸው ነው። ሰው በጣም ደስ ብሎኛል በዚህ ልክ ቴዲያችን መጠራቱ። ኢትዮጵያም ሀገራችን አልፎም አፍሪካ ሀገራችን ማስጠራቱ በጣም ደስ የሚል ዜና ነውና ከዚህ በላይም ቪው አግኝቶ ከዚህ በላይ አድናቂ አፍርቶ ሌላ ነገር እንደሚበጣጥስ ያው ባለሙሉ ተስፋ ነኝ። ቴንኪዩ አመሰግናለሁ። እዚህ ያህል ከደረሳችሁ ያው ሰብስክራይብ አድርጋችሁ ተመለሱ። ላይክም አድርጉልኝ። ጀማሪ ነኝና አበረታቱኝ።